ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን ለተከታታይ ሳምንታት ሲሰለጥኑ የነበሩ የተከዜ ዘብ አባላት መመረቃቸው የተሰማ ሲሆን በሌላ በኩል ባለፉት 3 ቀናት ብቻ 81 ወታደሮች ከነሙሉ ትጥቃቸው ሸሽተው በዘመነ ካሴ ወደሚመራው የአማራ ፋኖ በጎጃምን መቀላቀላቸው ተነግሯል። ዝርዝሩን አዘጋጅተናል። በጎንደር በአብዛኛው ቀጠና የኔትወርክ አገልግሎት መቋረጡ ተሰምቷል። በቁጥራቸው በርካታ ወታደሮች እየገቡ መሆኑም ተጠቁሟል። ተጨማሪ አለን። የነጌታቸው የሚባለው ህወሓት ከሰሞኑ ባወጣው መግለጫ አዲስ ፓርቲ ሊያቋቁም እንደሆነ በሰጠው ፍንጭ መሰረት ፓርቲው መቋቋሙ ታውቋል። አዲስ የጌታቸው ረዳ ፓርቲ ስያሜም ተሰምቷል። ሌላኛው መረጃችን ነው። የብሔራዊ ተሐድሶ ኮሚሽን በትግራይ ክልል በህዳር ወር ተጀምሮ እስከ ሰኔ ወር ድረስ እንደሚጠናቀቅ በገለጸው በመጀመሪያ ዙር ለ75000 የቀድሞ ተዋጊዎች የተሐድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ቢያቅድም እስካሁን የተመለሱት 25 በመቶ እንደማይደርሱ ተጠቁሟል። ዝርዝሩን አዘጋጅተናል። አሜሪካ በየመን የአፍሪካ ስደተኞች ማቆያ ላይ በፈጸመችው የአየር ድብደባ ኢትዮጵያውያንን ጨምሮ በርካታ ሰዎች መገደላቸውና መቁሰላቸው ተገለጸ። ባለፈው ወር ትራምፕ በሀውቲዎች ቁጥጥር ስር ባሉ ቦታዎች ላይ መጠነ ሰፊ ጥቃት እንዲካሄድ ትዕዛዝ የሰጡ ሲሆን ታጣቂዎቹ ሙሉ በሙሉ ይጠፋሉ ሲሉ መዛታቸው ይታወሳል። ሙሉ ዘገባውን አጠናቅረናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ኃላፊዎች ያልተገባ ነገር በማድረግ ከሚጠመዱ ጤና ባለሙያዎች ለሚያነሷቸው ጥያቄዎች ተገቢ ስራ ይስሩ ሲል የኢትዮጵያ ጤና ባለሙያዎች ማህበር አስታወቀም። የኢትዮጵያ ጤና ባለሙያዎች ማህበር ጤና ባለሙያዎች እያደረጉት ያለው እንቅስቃሴ ሰላማዊ የዳቦ ጥያቄ ነው ሲል ተናገረ። የድሬዳዋ ሳቢያን ሆስፒታል ጠቅላላ ሕክምና ሐኪም ዶክተር ሀብታሙ አለሙ ደረሰብኝ ያሉትን በደል እንዳሳወቁት ለጉዳዩ መፍትሄ እንዲሰጥ የድሬዳዋ ከተማ አስተዳደር ጤና ቢሮን በደብዳቤ እንደጠየቁ የማህበሩ ፕሬዝዳንት አቶ ዮናታን ዳኛው ተናግረዋል። ሌሎች የጤና ባለሙያዎችም የተለያዩ የመብት ጥያቄዎችን ያነሱ ይገኛሉ። ተመሳሳይ ችግር እንዳይገጥማቸው ምን ዋስትና አላቸው? መፍትሄውስ ምንድነው? የሚል ጥያቄ ለማህበሩ ቀርቦለታል። አቶ ዮናታን ዳኛቸው ኢትዮጵያ ፈርማ አባል የሆነችበት የኢንተርናሽናል ሌቭል ኦርጋናይዜሽን የባለሙያዎችን የሰራተኞችን የመሰብሰብና የመደራጀት መብትን ይፈቅዳል። ስለዚህ ኢትዮጵያ የፈረመችውን ሕግ ማክበር ያስፈልጋታል ያሉ ሲሆን ባለሙያዎችን ማሰር፣ ማሸማቀቅ መፍትሄ ይሆናል ብለን አናምንም። ቀዳሚ መፍትሄው የሚሆነው ባለሙያዎች የሚያነሷቸው ጥያቄዎችን በወቅቱ መመለስ ነው ሲሉ መልሰዋል። አክለውም ጤና ባለሙያዎች እያደረጉት ያለው እንቅስቃሴ ሰላማዊ የዳቦ ጥያቄ ነው። ሰላማዊ ዲሲፕሊን እንዲሆነ በተማሩ ሰዎች የሚመራ ምንም አይነት የፖለቲካ ዓላማም ሆነ አጀንዳ የሌለው እንቅስቃሴ ነው ሲሉ አክለዋል። ያንን እንቅስቃሴ ወደ ሌላ አቅጣጫ ሳይቀየር መንግስት እንነጋገር ብሎ መድረኮችን ፈጥሮ መፍትሄ ማስቀመጥ አለበት ያሉ ሲሆን በማሰር፣ በመደብደብ፣ በማሸማቀቅ፣ በማስፈራራት ችግሩ አይፈታም። ጥያቄው የቆየና ስር የሰደደ ነው። የተለያየ ስያሜ ሰጥቶ ይህንን እንቅስቃሴ ማኮላሸት አይቻልም ብለዋል። የማህበሩ ምክትል ፕሬዚዳንት አቶ መለሰ ባታ በበኩላቸው የዶክተር ሀብታሙ ጉዳይ በግልጽ ስላመላከቱና ለህዝብ ስለደረሰ እንጂ ሌሎች መብታቸውን የሚጠይቁ ጤና ባለሙያዎችም ተመሳሳይ አለፍ ሲልም ያለአግባብ ከስራ እስከ መባረርና መታሰር የደረሱ አሉ። ይህንን ማህበሩ በተለያዩ ጊዜያት ድምጽ ከመሆን አልፎ በሚችለው መጠን የተቋሙ ኃላፊዎችን አነጋግሮ ነበር ብለዋል። የጤና ተቋማት ኃላፊዎች በጤና ባለሙያዎች ያልተገባ ነገር በማድረግ ከሚጠመዱ የጤና ባለሙያዎች ለሚያነሷቸው ጥያቄዎች ተገቢ ስራ ይስሩ ሲሉም አሳስበዋል። የጠቅላላ ሕክምና ሐኪሙ ዶክተር ሀብታሙ የመብት ጥያቄ በማንሳታቸው በሚሰሩበት ቢሮ አስተዳደራዊ በደል እንደደረሰባቸው ለማህበሩ አሳውቀዋል። የኢፌዴሪ መከላከያ ሰራዊት በሰሜን ጎጃም ዞን ጽንፈኛ ብሎ በሚጠራው ቡድን ላይ አስፈላጊውን እርምጃ ወስጃለሁ ሲል ገለጸ። በሰሜን ጎጃም ዞን ግዳጁን እየተወጣ የሚገኘው የምስራቅ እዝ ኮር አዴት፣ ቀምባባ፣ መሸንቲ፣ አንድነት ቀበሌ፣ ጭባዳና ማርያምና ዱርቤቴ አካባቢዎች ላይ ባደረገው ዘመቻ በፋኖ ላይ ሰብአዊና ማቴሪያላዊ ኪሳራዎችን ማድረሱን ገልጿል። የኮሩ አዛዥ ብርጋዴር ጀነራል አዲሱ መሐመድ ኮሩ ስውርነትን በመጠቀምና ከበባ በማድረግ ፋኖን በመደምሰስ በቀጠናው ዘላቂ ሰላም እንዲመጣ ሌት ተቀን ግዳጁን እየተወጣ መሆኑን ጠቁመዋል። አክለውም የዘመነ ካሴ የቅርብ አማካሪ ውባንታ አዳነ ከነ ግብረ አበሮቹ ለህልፈት መዳረጉንም ጠቁመዋል። በዚህም ከፋኖ ኃይሎች 7 ሰዎች የተገደሉ ሲሆን 2116 ልዩ ልዩ ተተኳሽ፣ 8 ክላሽ፣ 3 ፈንጂ፣ 7 ቦምብ፣ አርብጅ ቆምቡላ፣ 9 ወገብ ትጥቅ፣ የጦር ሜዳ መነጽር፣ 3 ተሽከርካሪና 5 ሞተር ሳይክል በቁጥጥር ስር መዋል መቻሉንም አዛዡ ገልጸዋል። በተያያዘ ዜና ውጤታማ የግዳጅ አፈጻጸማችን ከፕሮፌሽናል ሰራዊት ግንባታ ሂደት ጋር የተያያዘ ነው ሲሉ ሌተናል ጀነራል ዘውዱ በላይ ተናገሩ። ከማዕከላዊ
እዝ አዛዥ ሌተናል ጀነራል ዘውዱ በላይ ከዙ ከፍተኛ አመራሮችና የስታፍ መምሪያ ኃላፊዎች ጋር እንዲሁም ቡድን መሪ ከፍተኛ መኮንኖች ጋር ውይይት አካሂደዋል። ማዕከላዊ እዝ ሰፊ ቀጠና ሸፍኖ የሸኔን ኃይል በመደምሰስና ርዝራዡን በመልቀም ሰላማዊ ቀጠና ከመፍጠር አንጻር በርካታ ተግባራት ተከናውነው አመርቂ ውጤት ተመዝግቧል ያሉት ጀነራል መኮንኑ ውጤታማ የስራና የግዳጅ አፈጻጸማችን ከፕሮፌሽናል ሰራዊት ግንባታ ሂደት ጋር የተያያዘ ነው ብለዋል። ሰራዊቱ ህግና አሰራርን ተከትሎ ሀገርና ህዝብ የሰጡትን ህገ መንግስታዊ ተልዕኮና ኃላፊነት መስዋዕትነት ከፍሎ በአስተማማኝነት ከመወጣትን በተጨማሪ በዘርፈ ብዙ የልማት ተግባራት ላይ የሚሳተፍ ካለው ላይ ቀንሶ ለተቸገሩ ወገኖች የሚደግፍ ጉልበቱንና ውድ ጊዜውን ሰውቶ አቅመ ደካሞችን የሚያገዝ ዘመኑን የዋጀ ህዝባዊ ሰራዊት ነው ሲሉም ገልጸዋል። በዚህም እዙ በተገኘው አጋጣሚ ሁሉ በየጊዜው ሰራዊቱንና ከጓዳ አመራር ጀምሮ በየደረጃው ያለ አመራር እንዲሁም የስታፍ ክፍሉን በማሰልጠን ባከናወነው የተቀናጀ ተግባር በጠላት ላይ ከፍተኛ ኪሳራ ማድረስና ቀጠናውን ወደ ሰላም በመመለስ መርታዊ ለውጥ ተመዝግቧል ነው ያሉት። ለተገኘው ውጤት የእዙ ድጋፍ ሰጪ ስታፍ የሰራዊቱን የመብት ጥያቄዎችና የመልካም አስተዳደር ስራዎችን በተገቢው መንገድ በመከወን የሚበረታታ ስራ እንዲሰራ ገልጸው ይህንን አጠናክሮ ለማስቀጠል የአመራሩ ሚና ከፍተኛ ሊሆን እንደሚገባ ጠቁመዋል። በቀጣይም ከሰላም ወዳዱ ህዝባችንና ከባለድርሻ አካላት ጋር ሆነን የሚቀሩ ስራዎች ላይ በመረባረብ ሸኔንና የጸረ ሰላም ኃይሎችን ቀቢጸ ተስፋ ሟጠን በመቅበር የሰራዊታችንን የማድረግ አቅም በስልጠና እያዳበርን የፕሮፌሽናል ሰራዊት ግንባታ ሂደታችንን በተሟላ መልኩ አጠናክረን እንቀጥላለን በማለት ሌተናል ጀነራል ዘውዱ በላይ ተናግረዋል። ከዚሁ ከሰሜን ጎጃም ጋር በተያያዘ ሌላ መረጃ በሰሜን ጎጃም ዞን መራዊ ከተማ ህዝባዊ የሰላም ውይይት ተካሂዷል። በውይይቱ ተገኝተው መልእክት ያስተላለፉት የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል መለሰ መንግስቴ ከዓመት በላይ በክልሉ በተከሰተ የጸጥታ መደፍረስ ችግር ህዝቡ ከፍተኛ ዋጋ መክፈሉን በመግለጽ የዚህ ችግር ፈጣሪዎች ጽንፈኞች ብለው የሚጠሯቸው አካሎች መሆናቸውን ተናግረዋል። መንግስት ከሚገባው በላይ ለሀገርና ለህዝብ ሰላም ሲባል ወረድ ብሎ ለሰላም እጅ መዘርጋቱን የገለጹት ብርጋዴር ጀነራል መለሰ መንግስቴ ጽንፈኛ ብለው የሚጠሩትና በአካባቢው በስርቆት ያገኘውን በመከፋፈል እርስ በርሱ እየተጋደለ የሚውል ኃይል በሰላም መኖር የማይችል በመሆኑ አሻፈረኝ በማለት በጥፋቱ ቀጥሎበታል ነው ያሉት። በውይይቱ የተገኙት የክልሉ ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ በበኩላቸው እንደተናገሩት የመራዊና የሰሜን ሜንጫ ወረዳ በክልሉ የኢኮኖሚ ምሰሶ ተብለው የሚጠቀሱ አካባቢዎች በመሆናቸው የጸጥታው ሁኔታ ተናግቶ ሰላም ደፍርሶ ለመስራትም ለመኖርም አስቸጋሪ ሁኔታ እንዲፈጠር ጽንፈኞች ብለው የጠሯቸው አካሎች እየሰሩ እንደሆነ ጠቁመዋል። እነኚህን የሰላም እንቅፋት የሆኑ ያሏቸውን ታጣቂዎች ለማስወገድ ሰላምና ልማትን ለማረጋገጥ ህብረተሰቡ ተሳታፊ በመሆን የበኩሉን መወጣት እንዳለበት አመላክተዋል። በውይይቱ የተገኙት የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁን በበኩላቸው የዞኑን ሰላም ለመመለስ በመንግስት ከፍተኛ ጥረት መደረጉን አስታውሰው በተለይ የመራዊና የሰሜን ሜንጫ ወረዳ አካባቢ የጥፋት አካሄድ የማያዋጣና እንደ ህዝብ የሚያጠፋ መሆኑን በመገንዘብ ለሰላም መስራት ይገባል ብለዋል። ኮሚሽኑ በመጀመሪያ ዙር 75000 የቀድሞ የትግራይ ተዋጊዎችን ወደ ህብረተሰቡ ለመመለስ ቢያቅድም እስካሁን የተመለሱት 17000 ብቻ ናቸው ተባለ። በአማራ ክልል ከ3000 በላይ ታጣቂዎች የተሃድሶ ስልጠና ተሰጥቷቸው ወደ ማህበረሰቡ ተቀላቅለዋል ተብሏል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል እስከ ሰኔ ወር ድረስ እንደሚጠናቀቅ በገለጸው በመጀመሪያ ዙር ለ75000 የቀድሞ ተዋጊዎች የተሃድሶ ስልጠና በመስጠት ወደ ሰላማዊ ህይወት ለመመለስ ቢያቅድም እስካሁን የተመለሱት 17000 ብቻ መሆናቸውን አስታወቀም። ባለፈው ህዳር ወር አጋማሽ 2017 ዓ.ም በብሔራዊ ተሃድሶ ኮሚሽን ተጀምሮ የነበረው እንቅስቃሴ ብዙ ሳይዘልቅ ለወራት ተቋርጦ መቆየቱን የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ተናግረዋል። በዚህም በክልሉ የነበረው ፖለቲካዊ አለመረጋጋት እንዲሁም ከትጥቅ ርክክብ ጋር በተያያዙ ምክንያቶች ተጀምሮ የነበረው ሂደት ተደናቅፎ እንደነበረ ኮሚሽኑ መናገራቸው ተዘግቧል። በትግራይ ክልል በወቅቱ የነበረው ፖለቲካዊ አለመረጋጋት ለስራችን ትልቅ እንቅፋት ሆኖ ነበር ያሉት ኮሚሽነሩ አክለውም የቀድሞ ተዋጊዎችን መረጃ ማጥራት ከትጥቅ ርክክብና የትጥቅ ሁኔታ ማደራጀት ጋር ተያይዞ ማጥራት ያለብን ጉዳዮች ስለነበሩ በዚሁ ምክንያት ልናቋርጥ ተገደን ነበር ብለዋል። አያይዘውም እስከ ተቋረጠበት ታህሳስ ወር መጨረሻ ድረስ 8000 የሚሆኑ የቀድሞ ተዋጊዎች በሂደቱ ማለፋቸውን አመላክተዋል። በተጨማሪም ተቋርጦ የነበረው የቀድሞ ተዋጊዎችን ወደ ሰላማዊ ህይወት የመመለስ እንቅስቃሴ በተያዘው ሚያዝያ ወር መጀመሪያ መቀጠሉን ገልጸው እስካሁን 17000 የቀድሞ ታጣቂዎች ትጥቅ ፈተው በተሃድሶ ስልጠና አልፈው ወደ ማህበረሰቡ መቀላቀላቸውን ገልጸዋል። እንዲሁም ዳግም በተጀመረው ዲዲአር በመቀለና ዕዳጋ ሐሙስ የሚገኙ ማዕከላት በየቀኑ 350 የቀድሞ ተዋጊዎችን ተቀብለው የተሃድሶ ስልጠና በመስጠት ላይ መሆናቸውም ተመላክቷል። በእንዲህ እንዳለ በአማራ ክልል 10600 ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን የክልሉ ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸት ዩሱፍ ገልጸዋል። ከነዚህ መካከል ከ3000 በላይ የሚሆኑት የተሃድሶ ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውንና ቀሪዎቹን ወደ ስልጠና ማዕከል ለማስገባት ዝግጅት መደረጉን ኃላፊው ተናግረዋል። አክለውም በተለያዩ አካባቢዎች በመንቀሳቀስ በዘረፋና ግድያ ተግባር ላይ የተሰማሩና ጽንፈኛ ሲሉ በጠሯቸው አካላት ላይ የተጠናከረ እርምጃ እየተወሰደ እንደሚገኝም መናገራቸው ተመላክቷል።
በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን የቤት ሞሎ ከተማ አስተዳደርና የወልቃይት ወረዳ በጋራ በመሆን ለተከታታይ ሳምንታት ሲያሰለጥኗቸው የነበሩ የተከዜ ዘብ አባላትን በዛሬው ዕለት እያስመረቁ እንደሆነ የተገኙ መረጃዎች ያመለክታሉ። በጎንደር በአብዛኛው ቀጠና የኔትወርክ አገልግሎት መቋረጡ ተሰምቷል። በጎንደር አጀሬ ጃኑራ፣ አርማጭሆ፣ ቆላ ውገራ፣ በለሳ አብዛኛው ክፍል የስልክ አገልግሎት የተቋረጠ ሲሆን ከጠገዴ፣ ከውገራ፣ ከታች አርማጭሆ፣ ከዳባት፣ ከአዳ አርቃይና ከደባርቅ ተጨማሪ ወታደሮች እየገቡ ስለመሆኑ ተጠቁሟል። ባለፉት 3 ቀናት ብቻ 81 ወታደሮች ከነሙሉ ትጥቃቸው በአርበኛ ዘመነ ካሴ ወደሚመራው የአማራ ፋኖ በጎጃም መቀላቀላቸው ተሰማ። ወታደሮቹ ከሙሉ ትጥቃቸው በተጨማሪ ራዲዮ መገናኛና ሌሎች ትግሉን የሚያግዙ ወታደራዊ መሳሪያዎችን ይዘው ነው ፋኖን የተቀላቀሉትም ተብሏል። ከዚሁ ከፋኖ ጋር በተያያዘ ሌላ መረጃ 41ኛ ቀኑን የያዘው ዘመቻ አንድነት አሁንም እንደቀጠለ ነው። የአማራ ብልጽግና የክልል አመራሮች ወደ ሰሜን ወሎ ዞን ቆቦ ከተማ በልዩ ተልዕኮ ከህዝብ ጋር ተሰብስበው እንደነበር የገለጸው ፋኖ የአማራ ፋኖ በወሎ ቤት አምሃራ የልዩ ዘመቻ አህድና ዘበላምባ ክፍለ ጦር 4ኛ በረህኛው ሻለቃ እንዲሁም ሀውጃኖ ክፍለ ጦር ሞርተር ምድብተኛ ቆቦ ከተማ ዙሪያ በሞርተር የተደገፈ ከባድ ውጊያ በመክፈት በርካታ የመንግስት ሰራዊት ሙትና ቁስለኛ ማድረጉን ገልጿል። በዚህ ከባድ ትንቅንቅ በብረት ለበስና በመድፍ የተደገፈ ውጊያ የተደረገ ሲሆን ከቆቦ ከተማ ወጣ ብሎ ሆርማት የሚገኘው መድፍ ከ25 ጊዜ በላይ ወደ ራያ ቆቦ ቀመሌና በዋ ያስወነጨፈ ሲሆን በዋላይ መኖሪያ ቤት ላይ በማረፉ 5 የአንድ ቤተሰብ አባላት ከባድ ጉዳት ደርሶባቸው ቆቦ ሆስፒታል እየታከሙ ይገኛሉ ሲል አመላክቷል። በተያያዘ ዘገባ የአማራ ፋኖ በወሎ ቤት አምሃራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የዘመቻ አንድነት ቀጥሏል ብሏል። የአትሮንስ ብርጌድና የክፍለ ጦሩ ቃኞች ባደረጉት ውጊያ በመሃል ሳይንት ወረዳ ዴንሳ ከተማ በመግባት በርካታ ሚሊሻና ፖሊስ ላይ ጥቃት መሰንዘራቸውን አስታውቋል። በዚህ ውጊያ ከፋኖ ወገን በርካታ ቁስለኛ መኖሩን ያመላከተ ሲሆን የመንግስት ኃይል እጄን አይጨብጣትም በማለት ይሁን አስቻለው የታላቁ ንጉስ አጼ ቴዎድሮስን ጽዋ ተጎንጭቷል በማለት ራሱን ማጥፋቱን የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ ዮብ አሸናፊ ገልጿል። አዲሱ የጌታቸው ረዳ ፓርቲ ስሙ ታወቀም። በጌታቸው ረዳ ካህሳይ የሚመራው አዲሱ ፓርቲ የትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሚባል ተሰምቷል። ለጌታቸው ረዳ ቅርበት ያላቸው ምንጮች እንደገለጹት ግንቦት 5 ቀን 2017 ዓ.ም የፓርቲው ምስረታ ይፋ ይሆናል ተብሏል። ጌታቸው የሚባለው ህወሓት ከሰሞኑ ባወጣው መግለጫ አዲስ ፓርቲ ሊያቋቁም እንደሚችል ፍንጭ ሰጥቶ ነበር። አሜሪካ በየመን የአፍሪካ ስደተኞች ማቆያ ላይ በፈጸመችው የአየር ድብደባ ኢትዮጵያውያንን ጨምሮ ቢያንስ 68 ሰዎች መገደላቸው ተገለጸ። አሜሪካ በሰሜን ምዕራብ የመን የሁቲ ቁጥጥር ስር በሚገኘው የአፍሪካ ስደተኞች ማቆያ ጣቢያ ላይ በፈጸመችው የአየር ጥቃት ኢትዮጵያውያንን ጨምሮ ቢያንስ 68 ሰዎች መሞታቸውን የታጣቂው ቡድኑ የቴሌቪዥን ጣቢያ ገለጸ። የሁቲዎች ምሽግ በሆነው በየመን ሳዕዳ ከተማ ውስጥ በተደረገው ጥቃት በጎረቤት ሀገር ሳውዲ አረቢያ የስራ ዕድል ለማግኘት ሲሉ ከኢትዮጵያና ከሌሎች ሀገራት ድንበር አቋርጠው የመጡ አፍሪካውያን ስደተኞች መገደላቸውን የኢፒ ዘገባ አመላክቷል። በሳዕዳ ግዛት የሚገኘው የአፍሪካ ስደተኞች ማቆያ ጣቢያ በቦምብ መመታቱን ተከትሎም ከሟቾች በተጨማሪ 47 ሰዎች መቁሰላቸው ተነግሯል። ይህንንም ተከትሎ በህንፃዎች ፍርስራሽ ውስጥ የተሸፈኑ በርካታ አካላትን የሚያሳዩ ምስሎችን አልማሲራህ የተባለው የቡድኑ የቴሌቪዥን ጣቢያ ለቋል። ከአሜሪካ ጦር በኩል እስካሁን የተሰጠ አስተያየት የለም። ነገር ግን የአሜሪካ ማዕከላዊ እዝ ፕሬዚዳንት ዶናልድ ትራምፕ በፈረንጆቹ መጋቢት 15 በሁቲዎች ላይ የአየር ዘመቻ እንዲጠናከሩ ካዘዙ በኋላ ጦሩ ከ800 በላይ የሁቲ ኢላማዎችን መምታቱን አስታውቋል። ጥቃቱ የሚሳኤልና ሰው አልባ አውሮፕላኖችን የሚቆጣጠሩ ከፍተኛ ባለስልጣናትን ጨምሮ በመቶ የሚቆጠሩ የሁቲ ተዋጊዎችንና በርካታ የሁቲ መሪዎችን ገድሏል ብሏል። የሁቲ ባለስልጣናት በተደረጉት ጥቃቶች በደርዘን የሚቆጠሩ ንጹሃን ዜጎች መሞታቸውን ቢናገሩም በቡድኑ አባላት ላይ የደረሰው ጉዳት ግን አነስተኛ መሆኑን ጠቁመዋል። በዚህ ወር መጀመሪያ ላይ በሁቲ የሚመራው የጤና ጥበቃ ሚኒስቴር እንዳስታወቀው በቀይ ባህር ዳርቻ በሚገኘው ራስ ኢሳ የነዳጅ ማደያ ጣቢያ ላይ የአሜሪካ ጦር ባደረገው ተከታታይ የአየር ጥቃት በትንሹ 74 ሰዎች ሲገደሉ 171 ሰዎች ቆስለዋል። ባለፈው ወር ትራምፕ በሁቲዎች ቁጥጥር ስር ባሉ ቦታዎች ላይ መጠነ ሰፊ ጥቃት እንዲካሄድ ትዕዛዝ የሰጡ ሲሆን ታጣቂዎቹ ሙሉ በሙሉ ይጠፋሉ ሲሉ መዛታቸው ይታወሳል። ከአውሮፓውያኑ ህዳር ወር 2023 ዓ.ም ጀምሮ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ ላይ በሚሳኤል ሰው አልባ አውሮፕላኖችና በትንንሽ ጀልባዎች በሚያደርሷቸው ጥቃቶች በደርዘን የሚቆጠሩ የንግድ መርከቦችን ኢላማ በማድረግ አውድመዋል። በተጨማሪም 2 መርከቦች በማስጠም 3ኛውን በቁጥጥር ስር ያዋሉ ሲሆን 4 የበረራ አባላትን ገድለዋል። በዚህ
በዚህም ሁቲዎች በእስራኤልና በጋዛ ሐማስ መካከል በተደረገው ጦርነት ፍልስጤማውያንን ለመደገፍ እየሰሩ መሆኑን ያስታወቁ ሲሆን ኢላማ ያደረጉትም የእስራኤል፣ የአሜሪካ ወይም የእንግሊዝ ንብረት የሆኑ መርከቦችን ብቻ ነው ሲሉ ተናግረዋል። ባለፉት 10 ዓመታት በእርስ በርስ ጦርነት የምትታመሰው የመን ከፍተኛ የሆነ ውድመትን በማስተናገድ ላይ ትገኛለች። በዚህም ሁቲዎች የአገሪቱን ሰሜናዊ ምዕራብ ዓለም አቀፍ እውቅና ካለው መንግስት አስለቅቀው የተቆጣጠሩ ሲሆን በአሜሪካ የሚደገፈውና በሳዑዲ የሚመራው ጥምር ጦር በሳዑዲ በስደት ላይ የሚገኘውን መንግስት ወደ ቦታው ለመመለስ በሚደረገው ጥረት ውስጥ ጣልቃ ገብቷል። በጦርነቱ ከ150 ሺህ በላይ ሰዎች መገደላቸው የተገለጸ ሲሆን አስከፊ ሰብአዊ ቀውስ ማስከተሉም ተነግሯል። በዚህም 4.8 ሚሊዮን ሰዎች ሲፈናቀሉ 19 ሚሊዮን 500 ሺህ የሚሆኑ የሀገሪቱ ዜጎች እርዳታ እንደሚያስፈልጋቸው ተመላክቷል።